ይሄንን ጨርሰናል ማለት ነው። እንታይና እዚህ ድረስ እነዚህ ምንድናቸው? አልአስማ ስሞች ናቸው እነዚህ አምስቱ ማለት ነው። ኒያባ ስንት ነበር ያልነው? 7 ከ7 5 ጨርሰናል። ስለዚህ ከዚህ በኋላ ማንኛውም ስም ሲመጣላችሁ ከነዚህ ውስጥ ኢዕራቡን ጨርሰናል ማለት ነው። ከዚህ ውጪ በኒያባ ኢዕራብ የሚደረግ ቃል የለም ከስሞች ማለት ነው። ማን ቀረን? ከፊዕል ቀረን። ፊዕል ማን ቀረን? 7ኛ አልአፍዓል አልኸምሳ አስማኡል ኸምሳ አይደለም አፍዓል ፊዕል ማለት ነው። ጀምዑ ፊዕል እንመጣበታል። አልኸምሳ ወይም አምሲለቱል ኸምሳ ችግር የለውም እሱ። 7ኛ ደግሞ 7ኛ ምንድነው? አልሙዳሪዕ አልሙዕተለል አልአኺር ይሰማል? መርሐባ ጠይብ። አልሙዳሪዕ ሁለቱን ነው የምናየው። ሙዳሪዕ አልሙዕተል አልአኺር እነዚህ ሁለቱን ደግሞ ዛሬ ኢንሻአላህ እናያለን ማለት ነው። ኢዘን አሁን እያየን ያለነው በዋናነት እንትኑን ነው ማለት ኢዕራብ ያኒ ዝርዝር ዲፕሊ አልገባንም። አሁን እነዚህ ኒያባዎች ላይ አንዳንዶቹ ሸርጥ አላቸው፣ አንዳንዶቹ የሆነ በደንብ ልናውቃቸው የሚገቡ ቦታዎች አሉ። ላኪን እንዳጠቃላይ ግን ኢዕራቡን ግን መጀመሪያ ማወቅ ያስፈልጋል። ስለዚህ ኢዕራቦቹን አውቀናል። አሁን ምንም ይሁን ሸርጡ ምን ይሁን ብቻ አሟልቶ ሁሉንም ነገር አሟልቶ ሲመጣ ኢዕራቡን አይተናል፣ ጨርሰናል። ወደፊት ደግሞ ከኪታቡ ላይ የምናየው ምንድነው እነዚህ ሸርጡ ያሟላ ከነ ኢዕራቡና ከነ ምሳሌው እንደገና ሸርጡን ያሟላል ወይ የማይገባል ወይ ደግሞ የሚለውን ዝርዝር እንገባለን። ግን እንዳጠቃላይ ሸርጡን አሟልቶ ሲመጡ ግን ኢዕራባቸው ምንድነው የሚለውን ነገር ግን እያየን ነው ማለት ነው። ኢዘን የመጀመሪያው ከፊዕሎች ሁለት ነው ያልነው አይደል? ፊዕል ሁለት ነው ያለን በኒያባ ኢዕራብ ከሚደረግ ማለት ነው። የመጀመሪያው አፍዓል አልኸምሳ ነው። ሁለተኛው ደግሞ አልሙዳሪዕ አልሙዕተለል አልአኺር የምንለው ማለት ነው። ስለዚህ የመጀመሪያው አፍዓል አልኸምሳ ምንድነው? አፍዓል አልኸምሳ ሲባል ከአማርኛ ትርጉም ስነሳ ይሄ አፍዓል አልኸምሳ ወይም ደግሞ አልአምሲለት አልኸምሳ ማለት ይቻላል። ምሳሌዎች ማለት ነው። ግልጽ ነው አይደል? አምስቱ ምሳሌዎች። ምክንያቱም አንድ ቃል ፊዕል ሙዳሪዕ በእንደዚህ አይነት መልኩ ይመጣል፣ 5 ምሳሌዎችን ይዞ ይመጣል ነው። አስለን አፍዓል አልኸምሳ የሚመጣው ምን ላይ ነው? ሙዳሪዕ ላይ ነው። ሙዳሪዕ ነው ኢዕራብ ይገባል የተባለው። ሁለቱም አፍዓል አልኸምሳ የሚሆን ማን ነው አልሙዳሪዕ አልሙዕተለል አኺር የምንለው ሁለቱም ሙዳሪዕ ናቸው። እነዚህ ሁለት የምንጠቅሳቸው ሁለቱም ምንድናቸው? ሙዳሪዕ ናቸው። ሙዳሪዕ ላይ ነው ኢዕራብ የሚገባው ብለናል። ስለዚህ ሙዳሪዕ ምን አለው እንደሌሎቹ ፈርዒ ያለው ነው። ከሙዳሪዕ ውስጥ ማን ነው ፈርዒ ከተባለ አፍዓል አልኸምሳ። ሌላስ ማን ነው ፈርዒ ከተባለ አልኢስም ማን ነው አልሙዳሪዕ ሙዕተለል አኺር የምንለው ነው። የመጀመሪያው አፍዓል አልኸምሳ ነው። አፍዓል አልኸምሳ ምንድነው ሲባል አስለን ሙዳሪዕ ምንድነው? ለምሳሌ ሙዳሪዕ ማለት መጀመሪያ እሱ ይግባችሁ። ሙዳሪዕ ብሎ ማለት ማን የተጨመረበት ነው? ሐምዛ ወይ ኑን ወይ ያ ወይ ታ የተጨመረበት ነው። ሙዳሪዕ ብሎ ማለት ከነዚህ ውስጥ ዚያዳ መሆን አለበት ከፊዕል ውስጥ። ለምሳሌ ضرب የሚለውን ቃል ወስዳችሁ ምን እንጨምርበት? ሐምዝን ወይ ኑንን ወይ ያን ወይ ታን ስንጨምርበት ሐምዛ ከሆነ አድሪቡ ይሆናል። እመታለሁ። ሙዳሪዕ ማለት ወደፊት ማድረግ አይደለም። ማዲው ላይ እነዚህን ቃሎች እየጨመርን ወደፊት ማድረግ ወይም ሐል ማድረግ ወይ ወደፊት ማድረግ ማለት ነው። ስለዚህ ኑንን ብጨምር ነድሪብ ይሆናል። ያን ብጨምር የድሪብ ይሆናል። ታን ብጨምር ተድሪብ ይሆናል ማለት ነው። ግልጽ ነው አይደል? ኢዘን እኛ አሁን ለአፍዓል አልኸምሳ በዚህ መልኩ ሙዳሪዕ ማወቅ አሁን ይሄ ገና ወደፊት የሚመጣላችሁ ነው። አፍዓል አልኸምሳ ብሎ ማለት ከሙዳሪዕ ሆኖ ግን ሙዳሪዕ ማንን ብቻ ነው የሚያካትተው? ማን የተጨመረበት ብቻ ነው? ያና ኑን የተጨመረበት ሙዳሪዕ ማለት ማን ወጣልን? አሊፍ እና ኑን አፍዓል አልኸምሳ ውስጥ አይገባም፣ አይመለከተንም። ስለዚህ ስለማን ብቻ ነው የሚያወራው? ስለ ያና ስለ ታ ብቻ ነው የሚያወራው ማለት ነው። አፍዓል አልኸምሳ ከተባለ ማን የተጨመረበት ብቻ ነው? ያና ታ የተጨመረበት ብቻ ነው ማለት ነው። طيب ያና ታ ማለት ነው
ضرب አይደል ቃላችን ተድሪቡ የሚለው ቃል ለማለት ተፈልጎ ነው። አፈለል ኸምሳ የሚገባው ይሄ ቃል ነው ታ የተጨመረበት ወይም ደግሞ የድሪቡን የመሰለ የንሱሩም ይሁን የኽሩጁም ይሁን ማንም ይሁን ብቻ ወይታ ወይም ደግሞ ያ የተጨመረበት ወይም ታ ምንድናቸው ማለት ነው። ይሄ ነው ምን ውስጥ የሚገባው አፍዓለል ኸምሳ ሲባል ታ ወይም ያ የተጨመረበት ፊዕል ሙዳሪዕ መሆን አለበት መጀመሪያ። ስለዚህ ሐምዛ እና ኑን አይገባም አፍዓለል ኸምሳ ውስጥ አስለን ማለት ነው። ጠይብ ይሄንን ከያዝን ያና ታ የተጨመረበት አፍዓለል ኸምሳ መሆን አለበት ካልን በኋላ ጠይብ አፍዓለል ኸምሳ እነዚህ ቅድሚያ እነዚህ በያ ወይ በታ ነው የሚመጣው። ከዛ አፍዓለል ኸምሳ ምን ሲሆን ነው አፍዓለል ኸምሳ የሚባለው? እነዚህን ይዞ ምን ሲጨመርበት? አሁን ይሄ አፍዓለል ኸምሳ አይደለም፣ ነጠላ ስም ነው፣ ነጠላ ቃል ነው፣ ነጠላ ፊ ነው። ተድሪቡ ትመታለህ፣ የድሪቡ ይመታል እያልን ምን ተረጉሞ ነው? ብቻ ማን አይኖር ነው? ሐምዛ ነው አይኖር ነው። ይሄ ስለነዚህ ወደፊት እንመጣበታለን። አሁን አፍዓለል ኸምሳ ሲባል ግን ያና ታ ብቻ መሆኑን ያዙ። አሁን አፍዓለል ኸምሳ ታሪፉን ሊመጣልን ነው። አፍዓለል ኸምሳ ብሎ ማለት ይሄ ከዝም ብዬ ከኪታቡ ለምሳሌ ያክል ስለሚመች አቀማምጡት አሪፍ ስለሆነ ከሱ እንውሰድ። ገና ወደፊት ግን እንማረዋለን። አሁን ለኢዕራቡ ብቻ እንዲያመቸን እንውሰድ። አፍዓለል ኸምሳ ብሎ ማለት ነው ኩሉ ፊዕሊን ሙዳሪዕን ማንኛውም ፊዕል ሙዳሪዕ አለ ማንኛውም ልብ በሉ ኩሉ ፊዕሊን ሙዳሪዕን طيب ኩሉ ፊዕል ሙዳሪዕ ሲል ለማለት የፈለገው ፊዕል ሙዳሪ ማን የተጨመረበት መሆን አለበት ብለናል። ሐምዛ ኑን ወይም ያታ የተጨመረበት ነው ፊዕል ሙዳሪ የምንለው አስለን ማለት ነው። ግን ማንኛውም ፊዕል ማን ግን አይገባልንም። ሐምዛ ኑን የተጨመረበት ፊዕል ሙዳሪ ግን አይገባም። የሚገባው ማን ነው? ያና ታ የተጨመረበት ፊዕል ሙዳሪ ብቻ ነው። እሺ ያና ታ የተጨመረበት ኩሉ ፊዕል ሙዳሪ ማለት ያና ታ የተጨመረበት ፊዕል ሙዳሪ ማለቱ ነው። እሺ ይሄ ፊዕል ሙዳሪ ምሳሌ ማን እናርገው? የድሪብ እናርገው። የድሪቡ ብለን እንውሰደው ምሳሌ። እሺ ይሄ ፊዕል ሙዳሪ ምን ይሁን? ኢተሰለ ቢሂ አሊፉ ሊትነይኒ አሊፍ ሁለትዮሽ የሚጠቁም አሊፍ የተጨመረበት። ኦኬ ስለዚህ እዚህ ጋር ምን ላርግ? አሊፍ ልበል። አሊፍ የተጨመረበት እሺ አሊፍ ሁለትዮሽ የሚጠቁም ግን አሊፉነቱ ሁለትዮሽ የሚጠቁም እዚህ ማን ላይ ነው የሚጨመረው? ማንኛውም ፊዕል ሙዳሪ ላይ ማን ያለበት ወይ የመጀመሪያው ቃል ያ የሆነ ወይም ደግሞ ታ የሆነ ቃል ማለት ነው። طيب ወይም ደግሞ አው ዋውል ጀማዓ ወይም ደግሞ ዋውል ጀማዓ የተጨመረበት። ዋውል ጀማዓ ማን ነው? ይችኛዋ ዋዋ ወይም ደግሞ እቺ ዋው ምንላት ማለት ነው። እዚህ ጋር ደግሞ አሊፍ ከሆነ ደግሞ በቅንፍ ውስጥ አሊፍ እናርገው፣ እዚህ ጋር በቅንፍ ውስጥ ዋው እናርገው። አው ያኡል ሙኻጠባ ወይም ደግሞ ያኡል ሙኻጠባ። ያኡል ሙኻጠባ የትኛዋ ናት? ይችኛዋ ማለት ነው። የተጨመረበት ቃል ከነዚህ ውስጥ አንዱ የተጨመረበት ቃል ምን ይባላል? ፊዕል ሙዳሪዕ ይባላል። ላኪን ምን ይባላል ሌላው ስሙ? አፍዓለል ኸምሳ ወይም አምሲለቱል ኸምሳ፣ አምስት ምሳሌዎች ወይም ደግሞ አምስቱ ፊዕሎች ብለው ያው ለመጠሪያ ያክል ይጠራሉ ማለት ነው። ምንድነው አሊፉል ኢስነይኒ? ምንድነው ዋውል ጀማዓ? ምንድነው ያኡል ሙኻጠባ ብለን ስንል ልብ በሉ። አሁን ማን ብቻ ነው ብለናል? አሁን ሐምዛ ኑን አይገባም። ለምንድን ነው ሐምዛ ኑን የማይገባው? እንመጣበታለን። ይሄኛ ስለያና ስታውቁ ኦኬ ሐምዛ ኑን የማይገባበት ለዚህ ምክንያት ነው የሚለውን ነገር ትወስዳላችሁ ማለት ነው። طيب ከአሊፍ ልትነይን እንጀምር። አሊፍ ልትነይን ምን ብለናል? ነጠላ ቃሉ ላይ ነጠላ ቃል ማን እናምጣ? የድሪብ እናምጣ። የድሪብ የሚለው ቃል እናምጣና እዚህ ላይ ማን እንጨምር? አሁን ማንኛውም ምን ብለናል? ኩሉ ፊዕል ሙዳሪዕን። ይሄው ፊዕል ሙዳሪ ይሄ ነው። ያም ባነሳው ፊዕል ሙዳሪ አይሆንም። ግዴታ እዚህ ጋር የፊዕል ሙዳሪ ዓላማ መቀመጥ። ይቺ ዓላማ ናት፣ ለፊዕል ሙዳሪ ለመሆኑ ዓላማ ናት። ግልጽ ነው አይደል? ይሄ እዚህ ጋር እነዚህ እንትን ምንድነው ዋውል ጀማዓ መጨመር ምናምን የፊዕል ሙዳሪ ዓላማ አይደለም። ለአምሲለቱል ኸምሳ ነው ዓላማነቱ እንጂ ለዚህ አይደለም። ግልጽ ነው። طيب ምን አለን? ስለዚህ ዓላማችን ማን ነው? ለፊዕል ሙዳሪ ለመሆን ያ ወይም ታ ወይም አሊፍ ወይ ኑን ነው ብለናል። ስለዚህ አሊፍና ኑንን ትተናል ብለናል። ያና ታም ብቻ ነው የምንወስደው። ወደፊት እንመጣበታለን።
አሁን የፊዕል ሙዳሪ ምን የተጨመረበት አለ? አሊፍ ፍነይን የተጨመረበት ወይም ዋውል ጀማዓ ወይም ያ አልሙኻጠብ የተጨመረበት ፊዕል ሙዳሪዕ ዓላማው ፈርዕያ ነው እያለን ነው። የሚገባበት ምክንያት አለው። ልክ ያ ለዛ ምክንያት ስታስገቡት ይሄንን ፊዕል ከአስል ይወጣና ወደ ፈርዕ ይሄዳል። አስሉ ምን ነበረ? የድሪቡ ፊዕል ሙዳሪዕ አስሉ ይሄ ነው። አው ናሲብ አስታስገቡበት ለን የድሪበ አው ጃዚም አስታስገቡበት ለም የድሪብ። ይኸው ሐረካውን ይቱ በደንብ ፈትሕ ነው እዚህ ጋር ضማ ነው፣ ረፍዕ ነው፣ እዚህ ጋር ነስብ ነው፣ እዚህ ጋር ጀዝም ነው። ኢዕራቡ እንዴት ነው የሚሆነው? ለምሳሌ የድሪቡ ዘይዱን ስንል የድሪቡ ፊዕሉ ሙዳሪዑን መርፉዑን ሊተጀሩዲሂ፣ ሊተጀሩዱ ማለት አኒል ናሲብ ነስብ ከሚያደርግና አኒል ጃዚም ከጀዝም ከሚያደርግ ስለተራቆተ፣ ወዓላመቱ ረፍዒሂ ضመቱን ዛሂራ ኢዘን አስልያ ነው። ይህም ለን የድሪበ ስንል አይመታም። ለን ነብረሐ ለን አእኩለ ስል ለንን ሳስገባበት፣ ለን ነኽሩጀ ስንል ያለችዋ ለን ትነስባለች ፊዕል ሙዳሪዕን። ስለዚህ ለን ሐርፉ ነስቢን እንመጣበታለን። የራሙ ወደፊት መሐለ ሻሂድ እዚህ ጋር የድሪበ የምትለዋል። የድሪበ ፊዕሉ ሙዳሪዑ መንሱቡን ቢለን ኔት የተሰማራለም እንዴ? የድሪበ ፊዕሉ ሙዳሪዑ መንሱቡን ቢለን ወዓላመቱ ነስቢሂ ፈትሐቱን ዛሂራ። ይህም አስልያ ነው። ለነስብ አስልያው ፈትሕ ነው። እሺ ለም የድሪብ ስንልስ ለም ሐርፉ ጀዝሚን ወቀልቢን የድሪብ ፊዕሉ ሙዳሪዑ መጅዙሙን ቢለም ወዓላመቱ ጀዝሚሂ አስኩን። ስለዚህ ለሶስቱም ምንድነው አስልይ ነው። ለረፍዕ ጊዜ ضማ መሆኑን አስልይ ያውቀናል። ለነስብም አስልይ ፈትሕ መሆኑን አውቀናል። ለጀዝምም አስልያችን ስኩን ነው። ስለዚህ ይሄ ፊዕል ሙዳሪዕ ግን ልክ አፍዓለል ኸምሳ ውስጥ ስናስገባው ከአስልይ ይወጣና ወደ ፈርዕ ይሄዳል። እንዴት ሲባል አፍዓለል ኸምሳ ውስጥ የሚገባው በሶስት አይነት መልኩ ነው። አንድ አሊፍ ልትነይን በመጨመር ወይም ዋውል ጀማዓ በመጨመር ወይም ያል ሙኻጠባ በመጨመር አፍዓለል ኸምሳ ውስጥ እናስገባዋለን። ለምንድነው እነዚህን የምንጨምርባቸው? ለራሳቸው ማዕና ጥቅም ሲባል ነው። ኢዘን አሁን የድሪቡ የሚለውን ቃል የረፍዕን ቦታ እናምጣና ረፍዕ እናድርገው። ይህንን ቃል የድሪቡ የሚለው ማንን ጨምርበት? አሊፍን ጨምርበት። እንዳልኳችሁ ያና ወይኑን ታላይ ነው የሚሆነው። አፍዓለል ኸምሳ ብያለሁ። የድ ካልኩ በኋላ ማን ልጨምርበት? አሊፍ ፍትነይን የድሪባ የድሪባን አልኩት። ይመታሉ ሁለቱ። አው አሁን የድሪባን አይደለ አፍዓለል ኸምሳ የተባለበት ምክንያት አሳያቸዋለሁ። የድሪባን በያ እሺ፣ በታም አምጣልኝ። ታና ያን አላልኩም። ተድ የድሪባን እነሱ ጋኢብ ለጋኢብ ነው። ይሄንን አሁን ላይ ባታውቁትም ችግር የለውም እንዳወዛግባችሁ ተውት። ተድ ሪባን ማንን ጨመርኩኝ? አሊፍን ጨመርኩ። ይዋት እዚህ ጋር አሊፍ ናት የተጨመረችው። ኑኗ ለኢራብ ያመጣሁት ናት። ለኢራብ የመጣሽ ናት። እናየዋለን እሱን። ስለዚህ አሊፍ ልትነይን ጨመርኩ። እዚህ ጋር አሊፍ ልትነይን ጨመርኩ። ማላይ በታ የሚጀምር ፊዕል ሙዳሪ እና በያ የሚጀምር ፊዕል ሙዳሪ በሐምዛስ በኑን አይጨመርም እሱ። ስለዚህ ምን ሆነልኝ ማለት ነው? አፍዓለል ኸምሳ ገባ። ምን ጨምር ስላለኝ ኩሉ ፊዕል ሙዳሪ ኢተሰለ ቢሂ አሊፍ ልትነይን። ይሄው አሊፍ ልትነይን ጨመርኩ። አው ዋውል ጀማዓ ጨምርልኛል። ኦኬ ዋውል ጀማዓ ጨምር። እሺ የድሪቡ ልውሰድ። የድሪቡ ነ አው ተድሪቡ ነ። ይዋ ማንን ጨመርኩ? ዋውን ጨመርኩ። ልብ በሉ እዚህ ጋር ማናማ በያና በታ ስንት ሆነ? 1 2 3 4። እሺ ዋው አሊፍ ጨምር። አሊፍ ማል ላይ ጨምር። ያና ታ ላይ ተጨመረ። እሺ ጨመርኩኝ። ጥሩ። ዋውን ደግሞ አሁንም ያና በታ የሚጀምር ፊዕል ሙዳሪ ጨመርኩበት። ዋ የድሪቡነ ተድሪቡነ። ኦኬ ማን ቀረኝ? አው ያኡል ሙኻጠባ
أو واو الجماعة أو ياء المخاطبة. ياء المخاطبة ማን ያ ነው ታ ላይ ነው የሚጨመረው። ያው المخاطبة ሁሉ ጊዜም በታ ነው የምትጨመረው። ተድሪቢነ ባ ያው المخاطبة ይኸው እቺ ናት ያው المخاطبة እቺን ጨመርኩኝ ማለት ነው። ያው المخاطبة ጨመርኩ ኑና አለመተረፋችን ነው እንመጣበታለን እሱ ግልጽ ነው አይደል? ማን ጨመርኩ? አሊፍ ልትነይን ያና ታ ላይ ጨመርኩ። ዋውና ዋን ደግሞ ታና ያ ጨመርኩኝ። ያል ሙኻጠባ ደግሞ ታ ላይ ብቻ ጨመርኩኝ። ይሄ ምን ይባላል? አፍዓለ الخمسة ወይም አምሲለተ الخمسة ይባላል። እዚህ ውስጥ ማንኛውንም ፊዕል ሙዳሪ ብታስገቡ ሁሉም ይሰልሃል ነው። አፍዓለ الخمسة ይሆናል ነው። ይሄ እንደ ምሳሌ ነው። አምስት የሆኑት 1 2 3 4 5 ሞላ። እንዴት ሞላ? በያና በታ አሊፍ ጨመርኩ። በያና በታ ዋው ጨመርኩ። በታ ብቻ ደግሞ ያ ጨመርኩ። ለምን ነው በታ ብቻ ጨመርኩት? እቺኛዋ ለሴት ሙኻጠብ ብቻ ነው። ሴቶችን እናናገርበት። ተድሪቢነ አንቺ፣ ተድሪቢነ ተንሱሪነ ረይ ይሄዳል። طيب በረፍዕ ጊዜ ምን ይሆናል? ማለሻደችን ይሄ ነው። ከዛ ቀጣይሽ ደግሞ ኢንሻአላህ እኮ ለናየው ነው። ገና አላየነውም። አሁን አምሲለተል ኸምሳዎችን ፍርዶስ አምሲለተል ኸምሳዎችን እንደ ምሳሌ ማለት ማን ምን እንደተጨመሩባቸው ለማየት ነው። አሁን ገና በረፍ በነስ በጀር ልንላቸው ነው። በነስብ በጀር ይሄው ልናየው ነው ገና። طيب ግልጽ ነው። አሁን በረፍ ጊዜ እነዚህ እናምጣ። ከነዚህ አንዱ ብንጠቀም ችግር የለው፣ ሁሉም ያው ነው። እሺ በሙሰናና በጀመዕ ብናመጣው በሙፍረድ ለሴቷን ብናመጣው ችግር የለውም። አሁን በሙሰና እስኪ እናምጣው። አዘይዳኒ የድሪባኒ ወይም የድሪባኒ ሚለውን ቃል ብናመጣ የድሪባኒ ሚለውን ብናመጣ ምን ይሆናል? ኢዕራቡ አስሉ ምን ነበረ? የድ በአስሉ አይተን እንሄዳለን። የድሪቡ ነበረ። አሁን የድሪቡ የሚለው ቃል ተመልከቱ። ምን ጨመርኩበት? አሊፍ ጨመርኩበት። ምን ውስጥ ገባ? አፍዓለ الخمسة ውስጥ ገባ። አሊፍ ለሁለት የሚጠቁመኝ ይመታል ነበረ። ይመታሉ ሁለቱ ብለን ማዕና ሰጠነው። ኦኬ እዚህን ጊዜ ረፍዕ ቦታ ከተቀመጠ ኢዕራቡ እንዴት ነው? አሁን ፊዕል ሙዳሪ ኢዕራቡ እንዴት ነው? ረፍዕ ቦታ ከተቀመጠ ፊዕል ሙዳሪዑ መርፉዑን ወዓላመቱ ረፊዒ ضمة ظاهرة አይደለ? ኦኬ እሺ ፊዕል ይሄ እስከሆነ የድሪባኒ ፊዕሉ ሙዳሪዑ መርፉዑን ወዓላመቱ ረፊዒሂ እሺ እዚህ ጋር ልጻፍላችሁ። ረፍዕ ቦታ ከተቀመጠ ኢዕራባችን እንዴት ነው የሚሆነው? አስሉ ይሄን እንዴት ነበር ኢዕራብ የምናደርገው? ይሄ ምንም ያልተቀጠለበትን ፊዕሉ ሙዳሪዑ መርፉዑ ሊተጀሩዲሂ ዐን الناصب والجازم وعلامة رفعه ضمة ظاهرة። የድሪባን የሚለውስ ረፍዕ ቦታ ከተቀመጠ ፊዕሉን ጻፍላችሁ እዚህ ጋር ሙዳሪዑን መርፉዑን ሊተጀሩዲሂ ዐን الناصب والجازم አው ከናሲብና ከጃዚም ከተወገደ ሊተጀሩዲሂ ዐን الناصب والجازم እንላለን። እሺ ዓላማውስ ምንድነው? ረፍዕ ብለናል። ዓላማው ምንድነው? ወዓላመቱ ረፍዒሂ الضمة ظاهرة እንዳለው የድሪባኒ አሊፍ ተቀጥሎበታል። ኦኬ አሊፍ የተቀጠለበት ፊዕል ሙዳሪማ ከሆነ አንደኛ ፊዕል ሙዳሪ መሆን አለበት፣ ሁለተኛ አሊፍ መቀጠል አለበት። ከሆነ ወዓላመቱ ረፍዒሂ ሱቡቱን ነው የሚለው ሱቡት አኑን የኑን መጽደቅ ማለት ነው። እቺ ኑን የዚህ ላይ ያለችዋን ሐረካ ተክታ ትመጣለች። ለኢዕራብ ተክታ ልክ ምንድነው ባለፈው ምን ነበር ያለው? ሐረካን ሐረካ ተካ ፊደልና አሊፍ ተኳላለም። ልክ እንደዛም እንዳለው እቺ ባጅገ የነበረችዋ የድሪቡ ያለ የነበረችዋ ኢዕራባችን ትመጣና ኑን ትተካታለች እቺ። ስለዚህ እንደማንኛውም ሐረካ እንደ መሃል ላይ እንዳለ ሐረካ ይሆናል። ኑን ደግሞ ለኢዕራባችን ዓላማ ትሆናለች ማለት ነው። ስለዚህ በረፍዕ ጊዜ
ثبوت النون ይሆናል ነው። وعلامة رفعه ثبوت النون የኑን መጽደቅ ምን ከሆነ لأنه من أفعال الخمسة ትላላችሁ ከፈለጋችሁ التي رفعها بثبات النون ላይ ثبوت النون ነው የምንለው። طيب ስለዚህ በረፍዕ ጊዜ ከመጣ أفعال الخمسة አሊፍ የተጨመረበት ቃል የኑን መጽደቅ ነው ትላላችሁ። طيب በነስብ ጊዜስ እንደውም ይሄን ከቁርአን ነው ማመጣው ከዛ ኢራብ እናደርገዋለን። በነስብ ጊዜስ ምን ይላል ቁርአኑ? فإن لم تفعلوا ولن تفعلوا ከፍታችሁ ማየት ትችላላችሁ። ሱረቱል በቀራ ላይ መጨረሻው አያ አካባቢ ወደ ሁለተኛው ገጽ አካባቢ مثلهم كمثل الذي استوقد نارا ከሚለው ታች መጨረሻው አያ አካባቢ ላይ አለ። فإن لم تفعلوا ولن تفعلوا እሺ ولن ولا واونታት ولن ለን ተፍዓሉ አስሉ ምን ነበረ? ተፍዓሉነ ሙፍረዱስ ምን ነበረ? ተፍዓሉ ግልጽ አይደለ? ተፍዓሉ ነበር አስሉ። ፊዕሉ ሙዳሪ ተፍዓሉ እንዴት ነው ኢራብ የምናደርገው? ፊዕሉ ሙዳሪ መርፉዕ አው መንሱብም ከሆነ ለን ተፍዓለ ለን ነብረሐ ለን ተፍዓለ አትሰራም አንተ እንለዋለን። ፊዕሉ ሙዳሪ ለምሳሌ ለን ተፍዓለ ለን ባስገባበት እዚህ ጋር ለን ሐርፉ ነስቢን ወጀዝሚን ማን ሐርፉ ነስቢን ተፍዓለ ፊዕሉ ሙዳሪ መንሱብ ቢለን ወዓላመቱ ነስቢ ፈትሐቱን ዛሂራ እንላለን ማለት ነው። አሁን ይሄን ተፍዓለ የሚለው ቃል ምን አስገባውበት? ዋው ጨመርኩበት። ምን ብሎናል ቃይዳችን? ኩሉ ፊዕል ሙዳሪ ተሰለ ቢሂ አሊፍ ኢስነይኒ አሊፍ ኢስነይን አልረም የተጨመረበት እዚህ ጋር አው ዋውል ጀማ ነው የተጨመረበት። አው ዋው ተጨምሮበታል። ኦኬ ይሄ ነገር ፊዕል አፍዓል الخمسة ውስጥ ገብቷል ማለት ነው። አፍዓል الخمسة ውስጥ ከገባ አሊፍም የሚጨመረበት ዋው የሚጨመረበት አፍዓል الخمسة ውስጥ ከገባ ኢራቡ ፈርዕይ ይሆናል። እሺ አፍዓል الخمسة ውስጥ ገብቶ ማን ቦታ መጣ? ነስብ ቦታ። ለምን ለን ገባበት? ለን ትነስባለች። የዚህን ጊዜ ለን ሐርፍ ነስብ ተፍዓለ ፊዕል ሙዳሪ መንሱብ አፍዓል الخمسة ውስጥ ሲገባ فإن لم تفعلوا ولن تفعلوا ኑን ነበረች እዚህ ጋር ተፍዓሉነ እዚህ ጋር የነበረችዋን የነስብ ጊዜ ግን ምን ትሆናለች? ሐذፍ ትደረግ ትጣላለች አትኖርም ማለት። ስለዚህ ኢራቡ ምንድን ነው የሚሆነው? ፊዕሉን ሙዳሪዑን መንሱቡን ቢለን አይታ ዋضح መንሱብ በማን ነው? በለን መነሰብ አለ። ፊዕል ሙዳሪ የሚነስበው ነገር ካለመጣ የሚጀዝመው ነገር ካለመጣ ሁሉ ጊዜ መርፎ ነው ብለናል። አሁን የሚነስባት ነገር መጣ። ማን ነው የሚነስበው የሚለው ነገር ወደፊት ገና የምናየው ነው። አሁን እንደምሳሌ ቢነሰብ እንዴት ነው ኢራቡ ነው ዋናው ቢለን ወዓላመቱ ነስቢሂ ሐذፍ አኑን ኑንም በመጣል ኢራቡ ይሄ ነው። ወዓላመቱ ነስቢ ፈትሐ ነበር አይደል? ላ ፈትሐ አይደለም። ፈትህን ተክቶ ማን መጣ? ሐذፍ ኑን። ስለዚህ ወዓላመቱ ነስቢ ሐذፍ ኑን እንላለን ማለት ነው። ማንን ተካ? ኒያበተን አኒል ፈትሐ ማለት ነው። ግልጽ ነው ይሄ። ስለዚህ በመጣል ነው የምናውቀው። ፈኢን ለም ተፍዓሉ ወለን ተፍዓሉ ፈኢን ለም ተፍዓሉ አለች እኮ ለም ምትሏ ደግሞ አለች ተፍዓሉ አሁንም ራሱ ነፍስ ሸይ ምንም የምንቀይረው ነገር የለም። አሁንም ይሄ ምንድነው የምለው? ፊዕሉን ሙዳሪዑን መጅዙም ነው ደግሞ የምንለው። ለምን መጅዙም አልኩኝ? የገባችው ጃዚማ ናት። ለምን የገባችው? መጅዙም ማለት አለብኝ ማለት ነው። መጅዙሙን በማ ቢለም ወዓላመቱ ጀዝሚሂ አሁንም ሐذፍ አኑን ሁለቱም በጀዝምን በነስብም ጊዜ ኑንን በመጣል ነው። ፈኢን ለም ተፍዓሉ ወለን ተፍዓሉ
በዚህ ፋንታ ዋውና ኑን ወይ እቺ አሁን ዋውን ያየነው አይደለ? ከላይ ጋር ደግሞ አሊፍን አይተናል። አሊፍን ቢሆን ነው ያለው ላይ የድሪባ ነው የምንለው። ግልጽ ነው። ለምም ይሁን ለንም ቢሆንም የድሪባ ነው የምለው ወይም ተድሪባ ኑን አትኖርም። እዚህ ጋር ኑን አልነበረች የድሪባን ያልነበረ ላይ የድሪባ ነው የምንለው። ለም የድሪባ ነው የምንለው። ቁርአኑ ላይ ምን ይላል? ኢዝ ሀባ ስለተጀዘመ አምር መጅዙም አይደለ መብንይ ስለሆነ ስለዚህ ለን የድሪባ ነው የምንለው። ይህስ ተድሪቢን የሚለውስ ለን ተድሪቢ ባ ነመጣና ያን እናመጣለን። ኑንስ አትኖርም። ሐذف حرف ኑን ነው። ተድሪቢነ ቢሆን ረፍዕ ቦታ ነው። ተድሪቢ ካልኩኝ ለን ተድሪቢ ለም ተድሪቢ ካልኩኝ ኑንን ጥያለሁ ማለት ነው። ስለዚህ አፍዓል الخمسة በረፍዕ ጊዜ ثبوت ኑን በነስብና በጀር አልኩት እንደ ጀዝም አፍዋን በጀዝምና በነስብ ጊዜ ሐذف حرف النون ወይም ሐذፍ ኑን ነው የምናደርገው ማለት ነው። ዋዲህ ግልጽ ነው።